እሳት የለሽ ጢስ ወርቅ የለሽ ሀብት እንዲሉ አበው በ15ኛው መቶ ክፍለ ዘመን የአውሮፓ ገበያ አንድ ሻይ ማንኪያ ጥቁር በርበሬ ከአንድ ሰው ዓመታዊ ደመወዝ በላይ ይገመት ነበር። ክብደቱ ከወርቅ የሚበልጠው የቅመማ ቅመሞች ንጉሥ የደንማርክ ነጋዴዎችን ልብና መርከብ ወስዷቸው ወደ ሩቅ ምስራቅ አመራቸው። ነገር ግን ይህ ታሪክ ስለ አንድ ንግድ ብቻ አይደለም። ይህ ታሪክ ስለ ትልቅ የብቸኝነት ዋጋ ነው። ለጥቁር ወርቅ ብለው ሀገርና ትዳርን ጥለው የሄዱ ወጣቶች ባህሩን በገንዘብ ቢያጥለቀልቁትም ምድሩ ላይ ግን በልባቸው በናፈቀ ፍቅር ይሰቃዩ ነበር። እና ማህበረሰቡ በዚህ ብቸኝነት ላይ እጅግ አስገራሚ ወግና መራራቅን የፈጠረ። ዛሬ ደንማርክ ውስጥ 30 ዓመት ሞልቶ ያላገባነ እንግዳውስ በስላቅ የቅመማ ቅመሞች ምርኮኛ ትባላለህ። የድሮዎቹ ነጋዴዎች የበደሉት ብቸኝነት ዛሬ በአንተ ላይ በቅመም የበቀል እርምጃ ትከፍላለህ። በበርበሬ ትታጠባለህ። የወግ እንዴት ከኃይለኛ በርበሬ ወደ ጣፋጭ ቀረፋ ተለወጠ? ታዲያ የምዕራባውያን አስገራሚ ቀልድ ባልጠፋ ለምን ይጥፋ በሚል ኢትዮጵያውያን ቀልድ መንፈስ ውስጥ ቢጋባስ ምን ይፈጠራል? ከሁሉም በላይ ደግሞ ሁሉ ቅመም መከራ ዓለማችን እጅግ ደስተኛ ህዝቦች ከሚከተሉት የነፍስ ረፍት ፍልስፍና ከሆነው ሁዬ ጋር ያለውን የማይታመን ትስስር ምንድነው? ዛሬ ከታሪክ ጥልቀት እስከ ዘመናዊ ደስታ ያለውን በብዙ ሚስጥሮች የታጀበ የደንማርክ ባህል ዘለግ ያለ ጉዞ አብረን እንቃኛለን። የጉድ ቀን ታሪክ እንዳያመልጦት። ዛሬ በረጅሙ የቅመማ ቅመም መንገድ ጉዟችን ከውዷ ኢትዮጵያችን በአፍሪካ እና አውሮፓ አህጉሮች መሃል ያለውን ሰፊ ርቀት ከ6000 ኪሎ ሜትር በላይ አቋርጠን ወደ ስካንዲኔቪያን ውበትና ውድ ጥንታዊ ታሪክ ወዳቀፋችው ደንማርክ ገብተናል። ይህች ሀገር የምትገኘው በአውሮፓ ሰሜናዊ ክፍል በተለይ በሰሜን አውሮፓ ሰሜን አትላንቲክ ነው። ደንማርክ ከምድሪቱ አንጻር በጀርመን ብቻ የምትዋሰን ሲሆን በሌሎቹ አቅጣጫቸው ደግሞ በባልቲክና በሰሜን ባህር የተከበበች ናት። ይህም ለጥንታዊቷ የንግድ መርከቦች እጅግ ስትራቴጂያዊ ቦታ እንዲይዝ ችሏታል። በጠቅላላ 42933 ስኩዌር ኪሎ ሜትር ስፋት ያላት ደንማርክ በትንሽ ደሴቶች የተከበበች ብትሆንም በአንጻራዊ ትንሽ የቆዳ ስፋት አላት። የህዝቡ ቁጥር በአሁኑ ሰዓት ከ5.9 ሚሊዮን በላይ ሲሆን በዚች አነስተኛ ምድር ላይ ነው የቅመማ ቅመም ምርኮኞች የሚሉ ወጎች የተፈጠሩት። ለዚህ ነው ደንማርክ በታሪክ ዘመን ሁሉ ትንሽ ሀገር ብትሆንም በባህር ንግድና በፈጠረችው ወጎቿ ዓለምን ያንቀጠቀጠችው። አሁን በደንብ ልብ በሉ። ይህንን የአውሮፓ ጥግ ለበርበሬ ንግድ ብለው ለቀው የወጡ ነጋዴዎች በኪሳቸው ወርቅ ቢያግበሰብሱም በልባቸው ግን ምን አይነት ብቸኝነት እንደተሸከሙ መገመት አይከብደንም። ጉዟችን የጀመርነው ከዚህ ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ወደ ደንማርክ። ኧረ ጎበዝ፣ ነገሩ ሲያዩት ይስቃል፣ ሲመረምሩት ያስቃል እያልን ጀመረው ነው። ታሪክ የጀመረው እዚያ ሩቅ ምስራቅ በሰሜን አውሮፓ በሆነችው ዴንማርክ ነው። ዘመኑ 15ኛው እና 16ኛው መቶ ክፍለ ዘመን ሲሆን ዓለምን በንግድና በእውቀት ፍለጋ እግር ስር ስትንበረከክ ነበር። የዴንማርክ ደፋር ነጋዴዎች በባህር ማዕበል ላይ ሲንሳፈፉ አይናቸው የጣለችው ወደ ሩቅ ምስራቅ በተለይም ጥቁር ወርቅ ወደሚባለው ውድ ነገር ነበር። ምንድነው? ሌላ አይደለም ዛሬ በየገበያችን በቁና የምንገዛው አንዴ ግን ከወርቅ እጅጉ የሚወደደው በርበሬ ነው። አልተጓዝ አይዘልቅ፣ አልታደል አይደርስ እንዲሉ አበው እነዚህ ቆራጥ ሰዎች የንግድ መንገዶቻቸውን ተከትለው ከህንድና ከእስያ ቅመማ ቅመሞችን አምጥተው አውሮፓን ገበያ ሲያጣጥፉት ነበር። ነገር ግን ይህን የቅንጦት ንግድ ለማካሄድ ከባድ ዋጋ መክፈል ነበረባቸው። ነጋዴዎቹ ከሀገራቸው ከቤተሰቦቻቸውና በተለይ ደግሞ ከተቃራኒ ጾታ ጋር ዓመታትን ማሳለፍ ግድ ይላቸው ነበር። የንግዱ ስኬት በየመርከቡ የበርበሬው ሽታ በኪሳቸው ሲያጣጥሙ፣ በልባቸው ግን በብቸኝነት ዜማ ይቃኛል። በመሆኑም የዘመኑ ሰዎች የ30 ዓመት ሞልቶት የማያገባ ወጣት የቅመማ ቅመም ነጋዴ ወይም የበርበሬ ባሪያ እየተባለ መጠራት ጀመር። ያዘውን ሲያጣጥም የጎደለውን ማሰብ አይቀርም እንዲሉ የበርበሬው ብልጽግና ከጋብቻ ለመፈጸም የብቸኝነት ጋር ተቆራይቶ የደንማርክ ቀልድ መገለጫ ሆነ። የቅመማ ቅመም ንግድና የብቸኝነት ቅኔ ወደ 30ኛ ዓመት የልደቀን ወደሚከበርበት አስገራሚ ወግ ለመሸጋገር መሰረት ድንጋይ ሆነ። ውሃ ሲበዛ ግድብ፣ ቀልድ ሲበዛ ወግ ይሆናል እንዲሉ የድሮ ሰዎች በደንማርክ የቅመማ ቅመም ነጋዴዎች የበርበሬ ባሪያ እየተባሉ መኮንን ከዘመን ዘመን ሲሸጋገሩ ከቃል ወደ ተግባር ተሸጋግሮ አስገራሚ ወግ ፈጠረ። ያኔ በ16ኛው ክፍለ ዘመን አካባቢ የበርበሬው ንግድ ከወርቅ ንግድ በማይተናነስ ነበር። ለመናገር ማንኛውም ደንማርካዊ ነጋዴ ወይ የጦር መሪ በረጅሙ የባህር ጉዞ ላይ ያለ ትዳር ማሰቢያ ጊዜ አያገኝም ነበር። እዚህም ነው ያላገባ ሰው 30 ዓመት የሞላው ሰው ሲኖር ማህበረሰቡ በዚህ አስቂ ስሜት አማካኝነት ለቅመማ ቅመም እንጂ ለትዳር በቃም የሚል የፍቅር ጭውውት ይጀምሩ ነበር።
ለመጀመሪያ ለወጉ ቀላልና የተከበረ ነበር። ጓደኞቹና ቤተሰቡ የ30ኛ ዓመት የልደት ባለቤት ወንድም ሴትም እየጠሩ በርበሬ እንደማያልቁት ቅመማ ቅመም በመቁጠር እርሷ ወይም እሱ ብቸኝነት ሁኔታ ጋር የተያዘ አስቂኝ ስጦታ ያበረክቱ ነበር። የሚሰጡት ስጦታ ዋነኛው እጅግ ግዙፍ የሆነውና የተዋበውን የበርበሬ መፍጫ ነበር። ስጦታ መቀበል ማለት የንግዱን ዓለም ብትቆጣጠርም ቤትን ዓለም ግን አልያዝክም፣ በርበሬ መፍጫ እየተመለከትክ ልብ በል ማለት ነው። አሳዝናል ሲሉ ያስቃል እንድሉ ነገሩ ከጊዜ ወደ ኋላ እየደመቀ ሄደ። በ17ኛውና በ18ኛው መቶ ክፍለ ዘመን ነገሩ ስጦታ ብቻ ሳይሆን የልደት ቀንን በሳቅ የማጨናገፍ ዓላማ ያዘ። ያላገባ ሰው 30ኛ ዓመቱን ሲያከብር ጓደኞቹ በድንገት ብቅ ይሉና የልደት ቀን ባለቤቱ በቆመበት ቦታ ይዙት ነበር። ብዙውን ጊዜ ከቤት ውጭ በአንድ መብራት ምሰሶ ወይም ዛፍ ላይ ያንጠለጥሉታል። ከዚያም በቅንጦት እንደሚታወቀው በርበሬ ተፈልጎ መጥቶ በአረማዊ ሁኔታ በሰውየው ላይ ይጎረወር ነበር። የሰንደል እንጨት ውርርድ የበርበሬ ባሪያ መከራ የሚመስል ነበር። የበርበሬው ዱቄት ከቅንጭላቱ እስከ እግሩ ማፍሰስ፣ አቂስቂ ልብሶችን መልበስ እና የልደት ቀን ባለቤቱን ማህበራዊ ግዴታ ባለመወጣት በማለት ባላገቡት በወዳጆች ዘመድ ቀልድ የሚታጠብ ማድረግ ወጉ መሰረት ነው። ምንም እንኳን በርበሬው ኃይለኛ ቢሆንም የድርጊት ለፍቅርና ትዳር ማበረታቻ ሲሆን በተመሳሳይ ጊዜ የዴንማርክ ቀልድና አስገራሚ ደስታ ይገለጽ ነበር። የ30 ዓመት የበርበሬ ወግ ነበር፣ ነገር ግን በታሪክ ውስጥ ቀጣይ ለውጥ አመጣ። ወጉ የጠነከረ ቀን ብሎ ይመክርበታል ይባል የለ። የበርበሬው ወግ ከትውልድ ወደ ትውልድ ሲሻገር በእድሜ የገፉ በ30 ዓመታቸው ያላገቡ የበርበሬ ባሪያዎች ተራ በተራ በብርቱ ቅመም ሲታጠቡ ወጉ ትንሽ የሚያስደፍር መሆኑ ተጀመረ። ወጣት ዴንማርካውያን አየስ ቀልዱ ከጥግ በላይ ሆኗል ማለት ጀመሩ። ለምን ቢሉ በርበሬው በጊዜ ሂደት ዋጋው ቢቀንስም ተፈጥሮ ግን የተጠቀመችበት ሙሽራ አይነት ነው። አቅፎ መያዝ ሳይሆን ያስላል፣ ያቃጥላል፣ ያስለቅሳል። በአበባ ፈንታ በርበሬ ሲወረወር ኧረ ጉድ ነው ሆይ ይህም አለ እያሉ የሚስቁት ሳይሆኑ የሚያዝኑት ይበዙ ጀመር። ዘመኑ ሲቀየር ወጉም ይለዋወጣል እንዲል አባባል ዴንማርካውያን ለዚህ አስጨናቂ 30 ዓመት የቅመማ ቅመም ውርወራ የሆነው ቀላል ልምምር መፈለግ ጀመሩ። በተለይ በ1960ዎቹ አካባቢ 25 ዓመት የሞላቸው ወጣቶች ጋብቻቸውን በከፊል ማዘግየት ጀመሩ። ወጉን ለአዲስ ትውልድ ማውረድ አስፈላጊ ሆነ። ታዲያ ለስላሳ ጥሩ መዓዛ ያለው ግን በተመሳሳይ ጊዜ ቢወረወር ፈገግ የሚያስብል ቅመም ማን ይሆን? አዎ ታላቅ ወንድሙ በርበሬ የሰጠውን ከባድ ግድጃ ቀለል አድርጎ የተረከበው ኮረሪማ መጣ። ኮረሪማ በዴንማርካውያን ካኔል የሚባል መጠሪያ አለው። በበርበሬ ንግድ መስመር የመጣ ቢሆንም ከጣፋጭነት ከመልካም ምኞት ጋር የተያዘ ነው። አፍንጫህን ይዞ ይስቅብሃል እንደተባለው ቀረፋውን በመወርወር ወቅት የማቃጠል ስሜት ባይፈጥርም የማይለቅ የማይጠፋና ለቀናት የሚሸት በመሆኑ በወቅቱ የልደት ቀን ባለቤት አንዴ ሲታጠብ ያላገባን የሚል ማህበራዊ ማህተብ ለረጅም ጊዜ አብሮት ይዘልቃል። 5 ዓመት የልደት ቀን ባለቤት በደስታ የቀረፋ ባሪያ ተብሎ መጠራት ጀመር። የሽግግር የዴንማርክ ቀልድ ለስላሳ ለጋና ተጫዋች አደረገው። ከትልቅ ቅጣት ይልቅ አዝናኝ ትስታ አፍህን በእጅ ደብቅ እንጂ ሳቅህን በልብ ውስጥ አታስቀርያል። የዴንማርክ የልደት ቀን ወግ ከጥንት የንግድ ብቸኝነት ወደ ዘመናዊ ጋራ መሳሳቅ ተቀየረ። ዴንማርክ ውስጥ እድሜ 5 ዓመት አልፎ ከሆነ ወገን ተቀበል የሚል የጽኑ ቀልድ ካለ ግራም ነፈሰ ቀኝ የዴንማርክ ዜጋ ከሆንክና 5 ዓመት የልደት ሻማህን ስታጠፋ ያላገባ ከሆንክ የቀረፋ ባሪያ መሆን ግድ ነው። ጓደኞቼ ማለሆ እስክትል ድረስ በድንገት ብቅ ይሉና እንደ ሀበሻ ባህላዊ ቅቤ ቆዳ ላይ ውሃ ካፈሰሱ በኋላ በኪሎ የሚቆጠሩ ኮረሪማ ቀረፋ ይደፉብሃል፣ ያጠምቁሃል። ለቀናት ከቤት ስትወጣ የሚንቀሳቀስ ዳቦ መስለህ ትታያለህ። ልብስም ሆነ ጸጉር ለሳምንት ሽታው አይጠፋም። ቀልድ ነው እያልክ ተቀበል፣ ያለበለዚያ በርበሬ ቀርቶፍ የሚደፋብሃል እያሉ ይስቁብሃል። ነገር ግን ከቀልድ የማይማር ከበርበሬ አይድን እንደሚባለው ይህንን የ5 ዓመት የቀረፋ ማስጠንቀቂያ ችላ ብለህ እስከ 30 ዓመት ድረስ ያላገባ ከሆንክ ደግሞ አያንተ ወይም አንቺ ኃይሉን ስታዩ ነው ይሉና ወደ ጥንታዊ ጭካኔ የበርበሬ ወቅት ትገባለህ። በ30ኛ ዓመት ላይ የምትገኝ ከሆነ ከጣፋጭ ቀረፋ ይልቅ የማይቀልድ የማያባራና የሚያስል ኃይል ያለው በርበሬ ይደፋብሃል። በርበሬው ልክ እንደ ድሮዎቹ ነጋዴዎች በብቸኝነት እንደተኮነኑት ያለ ርኅራኄ ሙሉ ሰውነት ይሸፈናል። ያኔ የሞት ሽረት ጉዳይ እስኪመስል ድረስ እንባ ዓይን ይወርዳል። ሳቅ ደግሞ ወደ ሳል ይቀየራል። የትዕይንት የቅመማ ቅመም በቀል እርምጃ ነው ተብሎ ቢደመደም ማጋነን አይደለም።
እናም የድሮዎቹ የበርበሬ ነጋዴዎችን የተረፉበትን የብቸኝነት አንተ በጥጋብ ታስተናግዳለህ። መቼስ የሰው ቤት ሲነገር ያጓጓል፣ እኛ ወጣት ላይ ብደርስ ደግሞ ያጓራል፣ ያስቃል ያልን ጀምረው ነው። የዴንማርክ የኮረብታ አውሮራ ወግ፣ ይሄ ትዳር ሽሽት የተፈጠረ ወግ ኢትዮጵያችን ውስጥ ቢሆንስ? አበው ቢሉት ቅኔ ቢሉት ዛሬ ቢሉት የጉድ ቀን ነበር የሀገራችን ወጣት። በቃ ቀረፋና በርበሬ በቃ ይሄ ብቻ ለኛ ወጣት። ቀረፋ ማለት ትርጉሙ የቦርሳ ሻይ ውስጥ የምትገባ ጣፋጭ ቅመም እንጂ የብቸኝነት መገለጫ አይደለችም። የ30 ዓመት በርበሬ በተመለከተ ደግሞ ወይ በርበሬ አንተን ያልፈራ ልቡ ድንጋይ ነው እያለ የገበያ በርበሬ ሳይሆን የቡልጋ ቃሪያ የሚያህል ቅመም ቢሆን እንኳን ወጣቱ በዚህ በታች አይደለም። መርዛማ ኬሚካል ብትደፉብኝ ለትዳር እጄን አልሰጥም ማለት በኩራት ይጮሃል። የዴንማርክ ወጣቶች በቀረፋ ሲታጠፉ፣ የኛዎቹ ደግሞ ተሰብሰቡና ተራ በተራ ቅመሙን እንድፋ ብለው የብቸኝነት ፓርቲ አዘጋጅተው ቦታ ይቀበሉታል። የኔ ምርጫ ለዘላለም ነጠላ ነው የሚል ሃሽታግ በመለጠፍ በማህበራዊ ሚዲያ እናፍሱት ነበር። በመጨረሻም አበው ያልገባችሁ ከቀረፋ ተጠንቀቁ ብለው ቢመክሩ፣ ወጣቱ ግን እስኪ ወጉን ጨርሱን እስከ 40 ዓመት የበርበሬ ባሪያ ሆኜ እመዘገባለሁ ብለው ወጉን ወደ ቀልድ ይቀይሩት ነበር። የቅመማ ቅመም ሮራ ወግ ከብቸኝነት ማስጠንቀቂያ ይልቅ የማይረሳ የነጠላ በዓል ሆኖ ያበቃ ነበር። ሰው ሲጓዝ መንገዱን ህዝብ ሲመዝን ወጉን እንዲሉ አበው ዴንማርካውያን ከሌላው ዓለም ለየት የሚያደርጋት ከቀረፋ አውሮራ ሲቆዛቸው በብዙ እጥፍ የዘለቀ የህይወት ፍልስፍና አለ። እሱም ዊጌ ይባላል። ይህ ቃል የደስታ ሪፖርቶች አናት ላይ እንዲሰፍሩ ያደረጋቸው የማይታዩ ወርቅ ነው ቢባል ማጋነን አይሆንም። ዊጌ በቃላት ደረጃ ወደ አማርኛ አይተረጎምም። እየኖርኩኝ አላውቀውም ሲነግሩ ገረመኝ እንዲሉ የውጭ ዜጎች ምንነቱን ለመረዳት ሲታጣሩ ለዴንማርካውያን ልክ እንደ መንፈስ ነው። ዊጌ ማለት ምቾት፣ ሙቀት፣ በበጎ ሰዎች ጋር መሆን፣ ከፍተኛ የደህንነት ስሜት ማለት ነው። ዊጌ የጀመረው ከቀዝቃዛውና ጨለማው የክረምት ወራት በመሆኑ ዴንማርካውያን የቤታቸውን ድባብ የነፍስ ረፍት ማድረጊያ ዋሻ አደረጉ። ቤታቸው ውስጥ ሻማ ያበራሉ። ብርሃንን ከኔ ላይ አትመንጭቅ እንዲሉ ከየትኛውም የአውሮፓ ሀገር በበለጠ ሻማ ይጠቀማሉ። ሞቅ ያለ ለስላሳ ሹራብ ለብሰው ከቤተሰብና ከጓደኛ ጋር ቅንጡነት የሌለበት ረጅም ውይይት ይጀምራሉ። ዊጌ ገንዘብ አይደለም። ውድ ምግብ ከማዘዝ ይልቅ አብሮ መጋራትን መብራትን ይመርጣሉ። ለዚህ ነው የበረዶ ንግስት ሀገር የምትባለው። ዴንማርክ በዓለም ላይ ካሉ በጣም ደስተኛ ህዝቦች መኖሪያ የሆነችው ውብ እኩልነትን ያስተካከለ በዊጌ ጊዜ ሁሉም ሰው እኩል ነው። ዘና ይላል። ምንም ስለ ሀብት አይወራም። ስኬትን ትተህ ሰው በመሆን ብቻ ተደሰት። ዊጌ ቀላል ነገር ሲጠፋ ልብ ይነሳሃል የሚለው ብሂሉን ያደረገ የዴንማርክ መንፈስና ማንነት የሚገልጽ ከቀረፋ አውሮራ እጅግ የላቀ ልዩ ወግ ነው። ተመልካቾቻችን ዛሬው ጉዟችን በዚህ አበቃ። ከተመቻችሁ ላይክ፣ ቤተሰብ ካልሆናችሁ ደግሞ እንድንገናኝ ሰብስክራይብ በማድረግ ቤተሰብ ይሁኑን። ሳምንት በሌላ በአዲስ ጉዞ እስከምንገናኝ ድረስ ቸር ሰንብቱ።